ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያቆየን። በእድሜያችን ላይ የዛሬዋን ዕለትችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በዚህ ዕለት ያሰባሰበን የረዳን አምላካችን ስሙ የተመሰገነ ይሁን። ልደታና ሶሊያና ይላል። እውነተኛ ታሪክ ነው። በፈረንጆች 2016 ዓ.ም በአውሮፓ ሀገረ ስብከት ለአገልግሎት ተጉዤ ነበር። ጉባኤያቱ በተለያዩ ሀገራትና ከተሞች የሚካሄዱ ሲሆን ግንቦት ልደታ ከመከበሩ ከሳምንት በፊት ቩልዝቡርግ ወደምትባል አነስተኛ የጀርመን ከተማ አቅንቼ ነበር። ከተማይቱን ገና እንደረገጥኩ የሆነ መንፈሳዊ መረጋጋት ተሰምቶኝ ነበር። ይህን ስናገር ቀሲስ አብርሃም የተባሉ አብረውኝ የነበሩ አባት አሁን አንተ ያልከውን ቃል በቃል ብፁዕ አቡነ ሙሴም ገና ከተማዋን ሲረግጡ ተናግረውት ነበር። ልክ ነው። ስፍራው ብዙ ክርስቲያኖች በሰማዕትነት የሞቱበት ሀገር ስለሆነ የሆነ የሚያረጋጋ መንፈስ አለው አሉ። እውነትም ከተማዋ እጅግ ብዙ ጥንታውያን አብያተ ክርስቲያናት ያሉባትና በኋላም ደጋግቤ የተመላለስኩባት የጽሞና ከተማ ነበረች። ቃለ እግዚአብሔርን ሰምተው የማይጠግቡ ረጅም ሰዓት ተምረው በቃ ቀጥል እንጂ የሚሉ ምዕመናን ባሉባት ለዚያች ከተማ የአንድ ሳምንት አገልግሎት ከሰጠው በኋላ የግንቦት ልደታ በዓል ደረሰ። በዕለቱ ወደ ውጭ ወጥተን በዓል ከማክበራችን በፊት አዳራሽ ውስጥ ትምህርተ ወንጌል ተካሄደ። የዕለቱ ትምህርት ከመካኖች በስዕለት ተወልዳ ለዓለም ሁሉ ስጦታ ስለሆነችው ስለ እመቤታችን ልደት ነበር። እግዚአብሔር ባወቀ በዚያ ሰሞን በእመቤታችን ዙሪያ አስተምሬ ስለነበር የግንቦት ልደታውን ጉባኤ ትምህርት ላይ ያተኮርኩት ቅድስት ሐና ልጅ በማጣት ምክንያት ስለደረሰባት ሐዘን፣ የእግዚአብሔርን መጎብኘት፣ እመቤታችን በቅድመ አያቶቿ ሕልም በጨረቃ የተመሰለች ጨረቃችን በግሪኩ ሶሊያና እንደሆነች፣ ምዕመናንም ይህን አስታውሰው ሴት ልጅ ሲወልዱ ሶሊያና ብለው እንዲያወጡ፣ እግዚአብሔር ለኤልሳቤጥና ዘካርያስ ዘግይቶ ልጅ የሰጠው የለመኑትን የማይረሳ አምላክ በመሆኑ እንደሆነ የሚሉት ነጥቦች ላይ አተኩሬ ነበር። ከትምህርተ ወንጌሉ በኋላ ዝማሬ ተዘምሮ ከአዳራሽ ወጥተን የልደታ ዝክር አደረገ። በመጨረሻም ስብሐት ከመባሉ በፊት ከቤተ ክርስቲያኗ ሰበካ ጉባኤ አባላት አንዱ አቶ ተዘራ ተነስቶ ለእመቤታችን ስዕለት መሳል ጀመር። እኔ ለእመቤታችን በዛሬው በልደቷ ቀን የምሳለው ለእኔ ሳይሆን ለአንዲት እህቴ ነው። የዛሬ ዓመት የልቧን ሐሳብ ብትሞላላትና በምልጃዋ ልጅ ብትሰጣት በግ አመጣለሁ ብሎ ጀመረ። ሌላው ቀጠለች። እኔም ምንም የምሳለው የለኝም፣ ስሜን እመቤቴ ታውሟለች፣ የዛሬ ዓመት ልጅ ብትሰጣት እንዲያደርጋለሁ። ሌላው ቀጠለ። እኔም እነሱ ያሉትን እመቤቴ በምልጃዋ ብታሳካላት ምን አለፋችሁ። ሁሉም ተራ በተራ በእንባ እየታጠበ ስለ አንዲት ወጣት ልጅ ማግኘት ስዕለት መሳል ጀመረ። የሰውን ስዕለት እየሰማች አንዲት እህት ማልቀስ ጀመረች። ለ7 ዓመታት ልጅ ለመውለድ ተስፋ ስታደርግ ቆይታ ሐኪሞች ምንም ማድረግ አንችልም ብለዋት ነበር። ልባሉ የጀርመን ሐኪም 5 ጊዜ ያህል ብትታይም በሕክምና ምንም ማድረግ አልተቻለም። የዚያች ትንሽ ከተማ ጎረቤቶቿ ታዲያ የመካኖቹ ልጅ እመቤታችን ይህችን እህታቸውን እንድትጎበኛት በልደቷ ቀን እያስጨነቋት፣ አንደኛዋ እንዲያውም ሴት ልጅ ከወለድሽ ቅድም እንደተማርነው ሶሊያና ብለሽ ትጠሪያታለች አለቻት። የምናገረው ነገር ቸገረ። አዳራሽ ውስጥ በነበረው ጉባኤ ላይ የሰጠሁትን ትምህርት ይህ ታሪክ እንዳለ ባውቅ ኖሮ በወድ ላለማስባስ ብዬ በመፍራት አልሰጠውም ነበር። እንግዳ ሰባኪ መሆን ደግነቱ የማንም ቤት እንደምታንኳኳ ሳታውቅ ትሰብካል። ቃለ እግዚአብሔሩም አይታሰብም። ልብ ከሚነካው ስዕለት በኋላ የመጨረሻዋ ተናጋሪ ሁሉም ሰው የተሳለላት ወጣት ነፃነት ነበረች። ሳግ እየተናነቃት ዛሬ ለእኔ ታላቅ ቀን ነው፣ ባይሳካ እንኳን አይቆጨኝም። እኔን እንዳሰባችሁ እመቤቴ ታስባችሁ፣ እስከ ዛሬም ቅሬታ እንዳይሰማኝ ልጅ መውደዴን አውቃችሁ ልጆቻችሁን ከኔ ጋር እንዲያሳልፉ እንዲጫወቱ ስታደርጉ ስለነበር አመሰግናለሁ። እመቤቴ እኔንም ብትሰማኝ ለቤተ መቅደሷ ምንጣፍ አስገባለሁ ብላ በእንባ ተሳለች። እኔም በዚህ በፍቅር በተሞላ ምሽት በመገኘቴ እግዚአብሔርን አመሰገንኩት።
2 ወይም 3 ሆነው በሚጸልዩበት ነገር ቢስማሙ እሰማቸዋለሁ ይላል ወንጌሉ። እጅግ ደስ ይል ነበር። የማሳረጊያ አጭር ትምህርት ከሰጠው በኋላ ከወራት በፊት ከኢየሩሳሌም ይዣቸው የመጣኋቸውን ስጦታዎች አካፍያቸው ስብሐት ብለን የግንቦት ልደታ በዓልን አጠናቀቀ። ግን ደግሞ ይህ ሁሉ እንባ ፈሶ ሳይሳካ ቢቀርስ? እንዲያው እምነታቸው ቢደክም ይሆን? የእመቤታችንን ምልጃ ቢጠራጠሩስ? የእግዚአብሔር ቸርነት ቢክዱስ? ለነገሩ ልጅ ባይወለድም ብዙ ወላጅ ያጡትን እንደ ራስ አድርጎ ማሳደግ ይቻል የለ እንዴ? የግድኛ ያልነው ብቻ ይሁን አይባልም። የማይጠቅመንን ደግሞ ፈጣሪ አይሰጠን። ግን ደግሞ መጽሐፍ ቅዱስ ላይ ካሉት 7 መካኖች 6ቱ ወልደዋል። ያልወለደችው ሜልኮል በመቅሰፍት ምክንያት ነው። እርግጥ ነው 7 ዓመት ታግሳ ጠብቃለች። ሐኪሞቹ 5 አይተው ምንም ማድረግ አልቻሉም። አጉል ተስፋ ማድረግ ይሆን? በጣም ተጨነቁ። ብዙ አላስጨንቃችሁ። ይህ በሆነ ልክ በዓመቱ የዚያ ሁሉ እንባ የሆነች ሴት ልጅ ድንግል ማርያም ለነፃነት ሰጠቻ። ለግንቦት ልደታ ሁሉም ስለቱን አስገባ። እኔም በወቅቱ ሌላ ቦታ አገልግሎት ስለነበረ መገኘት ባልችልም ዘግይቼ ግን ወደዚያች ከተማ ማቅናቴ አልቀረም። መዘግየቴ ለበጎ ሆነው የሕፃኗ ክርስትና ላይ ደረሱ። ክርስትና አንስተን ቀድሰን ልመናዋ፣ ክብሯ፣ የልጇም ቸርነት በእውነት ይደርብንና እመቤታችን ያደረገችው ተአምር ይህ ነው ለማለት በቃ። ሕፃኗ አሁን ልክ 7 ዓመት ሞልቷታል። ሶሊያና ጸጋዬ ትባላለች። ስዕለ ማርያም ካየች ሮጣ ትስማለች። ከዛ ማርያም ማርያም ትላለች። እናቷ እኔን የሰማች ድንግል ማርያም እናንተንም ትስማችሁ ትላለች። ይህ ምስክርነት ቢዘገይም ዘንድሮ ጻፍኩት። እመቤታችን እንዲህ ናት። ወስብሐት ለእግዚአብሔር።